እቺ እናት ሁለቱንም ልጆቿን መኪና ውስጥ አቃጥላ ገደለቻቸው። ሰዓቱ እኩለ ሌሊት ላይ ነበር። በቴክሳስ ጸጥተኛ አውራ ጎዳና ላይ አንድ መኪና በእሳት የተቃጠለ። የእሳት አደጋ ሰራተኞች እሳቱን ተረባርበው አጠፉ። ነገር ግን እሳቱ ጠፍቶ ጭሱ ሲያበቃ በመኪናው ፍርስራሽ ውስጥ የተገኘው ነገር የሰዎችን ልብ ቀጥ የሚያደርግ ነገር ነበር። የ5 እና የ7 ዓመት ህፃናት አስክሬን መኪና ውስጥ ተገኘ። መጀመሪያ ላይ ሁሉም ሰው አሰቃቂ መኪና አደጋ መስሎት ነበር። ነገር ግን መርማሪዎቹ የፎረንሲክ ምርመራ መኪናው ላይ ሲያደርጉ ነገሩ ሙሉ ለሙሉ ተቀየረ። ይህ ክስተት አደጋ አልነበረም። በገዛ ወላጅ እናታቸው የተቀነባበረ የታቀደ አሰቃቂ ወንጀል መሆኑ ታወቀ። መላው የአሜሪካ ህዝብ በድንጋጤ አፋቸውን ያዙ። አንዲት እናት እንዴት ከማህፀኗ ከወጡ ፍሬዎች ላይ ይሄንን አሰቃቂ ነገር እንዴት ታደርጋለች? በዛች ጨለማ ሌሊት የተከሰተው እውነተኛ ድራማ ምንድን ነበር የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችን ቆዩ። ወደ ታሪኩ ከመግባታችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደዚህ አሳዛኝ ታሪክ ልውሰዳችሁ። 911 የድንገተኛ ስልክ ጥሪ ተደወለ። ደዋዮቹ በመንገድ ዳር አንድ መኪና በከፍተኛ እሳት እየተቃጠለ መሆኑን ለድርጅቱ ሰራተኞች ተናገሩ። የእሳት አደጋ ሰራተኞቹም በደቂቃ ውስጥ ወደ ቦታው ደረሱ። ውሃውን አርከፍክፈው እሳቱን ተቆጣጠሩት። ነገር ግን ወደ መኪናው የውስጥ ክፍል ሲመለከቱ ያዩትን ነገር ማመን አቃታቸው። የሁለት ህፃናት አካል ሙሉ በሙሉ ተቃጥሏል። ማንነታቸውም ለመለየት እንኳን በጣም ያስቸግር ነበር። በቦታው የነበሩት ሰዎች እንባቸውን መቆጣጠር አቃታቸው። ወዲያውኑ ግን ጥያቄዎች መነሳት ጀመሩ። አደጋው እንዴት ደረሰ? ልጆቹ ለምን መውጣት አልቻሉም? እናትየውስ የት ነበረች? የሚለው ጥያቄ መነሳት ጀመረ። ፖሊስ አካባቢውን መመርመር ጀመረ። መኪናው ከተቃጠለበት ቦታ ጥቂት ሜትሮች ራቅ ብሎ እናትየው ቆማ አዩአት። እቺ እናት የ34 ዓመት ጎልማሳ ስትሆን ስሟ ማርሊን ቪዳል ትባላለች። እጆቿ ጥላሸት በጥላሸት ሆነዋል። የለበሰችው ልብስ ተቀዳዷል። ከዓይኖቿ እንባ ይፈሳል። ነገር ግን መርማሪዎችን ግራ ያጋባው ነገር ከእናትየው አንደበት የሚወጣው ታሪክና መኪና ውስጥ የነበረው እውነታ ጨርሶ ሊገጥም አለመቻሉ ነበር። እቺ እናት መጀመሪያ ላይ ለፖሊስ የሰጠችው ቃል ምን መሰላችሁ? በድንገት ከመኪና ሞተር አካባቢ ጭስ ወጣ። እኔም ልጆቼን ለማዳን ሞከርኩ፣ ነገር ግን በሩ አልከፈታለኝ። ከዚያ እሳቱ በጣም ሲበረታታብኝ ከመኪናው ሩጬ የወጣው ብላ ቃሏን ሰጠች። እቺ የሰጠችው ቃል ግን ልብ የሚነካ የሚያሳዝን ንግግር ነበር። ነገር ግን የቴክሳስ የፎረንሲክ ምርመራ ቡድን መኪናውን በጥልቀት ሲመረምሩ አስገራሚ ነገር አገኙ። እሳቱ የተነሳው ከሞተሩ አካባቢ ሳይሆን ከመኪናው የውስጥ ክፍል ነበር። እሳቱ በመኪና ውስጥ በከፍተኛ ፍጥነት እንዲቀጣጠል የሚያደርግ ኬሚካል እንደተጨመረበትና ቅድም እናትየው አልከፈት ብሎኛል ያለችው የመኪናው በር ከውጭም ሆነ ከውስጥ አልተቆለፈም ነበር። ይሄም ማለት ልጆቹ መኪና ውስጥ እያሉ እሳቱ ሆን ተብሎ እንዲቀጣጠል ተደርጓል ማለት። ህፃናቱ በጭስ ታፍነው በእሳት ተለብልበው ሲሞቱ፣ እቺ እናት ግን ከውጭ ቆማ ትመለከታቸው ነበር። ይህ ግን ምን አይነት ጭካኔ ነው? እናት እንዴት የገዛ ልጇ ላይ እንደዚህ ታደርጋለች? መርማሪዎቹም ጉዳዩን በደንብ ካጣሩ በኋላ እቺን ሴት በቁጥጥር ስር አዋሏል። የመኪናው ምርመራ ይፋ ሲሆን የቴክሳስ ህዝብ በቁጣ በሐዘን ከቁጥጥር ውጭ ሆነ። የሚገርመው ነገር ግን እነዚህ ልጆች በዛ መኪና ውስጥ ተቃጥለው ከመሞታቸው በፊት እናትየው ልጆቹን ታሰቃያቸው እንደነበር መረጃዎች መውጣት ጀመሩ። ይሄ ነገር ግን የሰው ልጅ አይምሮ ሊቀበለው የማይችል ትልቅ ጭካኔ ነው። ፖሊስ እናትየውን በከባድ ወንጀል ማለትም በቴክሳስ ህግ ከፍተኛ ቅጣት እንድትቀጣ ለፍርድ አቀረበ። ይህም ማለት በቴክሳስ ህግ አንድ ሰው ከባድ ወንጀል ከሰራ እድሜ ልክ እስራት ወይም የሞት ቅጣት ነው የሚፈረድበት። ይሄ መኪና አደጋ ግን በአጋጣሚ የሆነ ሳይሆን ታቅዶ የተደረገ ልጆቹን ምንም ማምለጫ እንዳይኖራቸው ተደርጎ የተፈጸመ አሰቃቂ ግድያ ነው። ውድ ተመልካቾቼ፣ እኔ ግን አንድ ጥያቄ የሆነብኝ ነገር አንዲት እናት የገዛ ልጇ ላይ በዚህ መልኩ ለማጥፋት ምን አይነት ምክንያት ሊኖራት ይችላል? የአይምሮ መቃወስ ነው ወይንስ ከጀርባ የተሸሸገ ሌላ ሚስጥር ሊኖር ይችላል? በጣም ጥያቄ ነው ነበር። እናትየው እጆቿ በሰንሰለት ታስረው ፍርድ ቤት ስትገባ በአዳራሽ ውስጥ የነበሩት የሟች ልጆች አባት፣ የቅርብ ዘመዶች በጩኸት ፍርድ ቤቱን ቀወጡት። የሚገርማችሁ ነገር ግን እናትየው ፍርድ ቤት ውስጥ ምንም አይነት ጸጸት ስሜት አይታይባትም ነበር። አቃቢ ህጉ እቺ ሴት በቴክሳስ ህግ መሰረት እድሜ ልክ እስራት ወይንም ያለምንም ይቅርታ የሞት ቅጣት እንዲፈረድባት በጽኑ እየተከራከረ ይገኛል። የቴክሳስ ህዝብን ፍላጎት ግን አንድ ነው። ለነዛ ንጹሃን ህፃኖች ፈጣሪ ፍትህ ይሰጣል እያሉ ነው እየለመኑ ያሉት። ይሄ ታሪክ በሰው ልጅ ታሪክ ውስጥ ካጋጠሙ እጅግ ዘግናኝ ወንጀሎች አንዱ ሆኖ ተመዝግቧል። ለመጠበቅና ህይወቷን ለመስጠት የተፈጠረች እናት የሞት መላእክት ሆና ስትገኝ የሚያሳዝን። ውድ ተመልካቾቼ፣ የዛሬው ታሪካችን እጅግ ልብ የሚሰብርና የሚዘገንን ቢሆንም የሰው ልጅ ጭካኔ ገጽታ እስከምን ድረስ ሊሄድ እንደሚችል የሚያሳይ ትልቅ ማስተማሪያ
ማስተማሪያ ነው። እናንተስ በዚች እናት ላይ ምን አይነት ፍርድ ሊበየንባት ይገባል ትላላችሁ? ሐሳባችሁን ኮሜንት ላይ አስፈሩልኝ። የእነዚህን ህፃናት ታሪክ ለዓለም ለማሳወቅ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። እንደዚህ አይነት እውነተኛና የወንጀል ምርመራ ታሪኮች ለማግኘት ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ በሌላ እውነተኛ ታሪክ እስከምንገናኝ ሰላምና ፍቅር ለእናንተ ይሁን። ቻው።